ብርቅዬ ወዬ የሳንጥቀሽ አለ በቀኝ እጁ የበሩን መቃን ይዞ በፕላስቲክ ቦት ጫማው ላይ የተደፈደፈውን ጭቃ በእንጨቱ ደፉ ላይ ያላከከ። ልሳንህን ይዝጋው አንተ ጅራት አምቡዳ። አሜን አሜን ብርቄ፣ እሱ ነው ከሰው ያጣላ አጠፋኝ። እስከ ወገቡ ጎንበስ ብሎ አንዳች የሚያክል ገላውን ወደ ቤት ውስጥ አዘለቀው። ስብሃት ለአብ ምን ያክላል አለች ብርቄ። ዙሪያዋ በጭቃ ተገርፎ ከውስጥ ግድግዳዋ በጋዜጣ ወረቀት ወርቅ ተደርጋ የተለበደችው የብርቄ እናት ጎጆ አንድ ክፍል እንድትሆን ታስባ የተሰራች ብትሆንም መሃል ለመሃል ከጥግ እስከ ጥግ የተንጠለጠለው ያደፈ ባለ አበባ ሰማያዊ መጋረጃ ባለ 2 ክፍል ቪላ አድርጓታል። ከመጋረጃው ጀርባ ሽንሽን አረንጓዴ ባለ ሸንተረር ያልጋ ልብስ የደረበ የድንክ አልጋ ይገኛል። ብርቄ ከእናቷ ጋር የምትተኛበት ነው። ይሄ ግን ሁሌ አይደለም። የብርቄ እናት ከሚሰሩበት የሳሙና ፋብሪካ ባለተረኛ በሚሆኑባቸው ሌሊቶች ብርቄ ብቻዋን ትተኛበታለች። ግን ይሄም ሁሌ አይደለም። አንዳንዴ ብርቄ 5 ብር ይዞ ከተፍ ከሚል ባለተረኛ ጋርም ትተኛበታለች። ግን አደራችሁን፣ ይሄ ሚስጥር ነው። እናቷ አያውቁም። ጎመን በጤና አሉ። ከወዲኛው ክፍል በቀኝ በኩል ጥጋቱን ይዞ አንድ አካለ ስንኩል እግረ ሸንካላ ሶፋ ወንበር ቢጫ ይሉት ቡና ይሉት ግራጫ ቀለሙን የማይለይ ጨርቅ ለብሶ ተኮፍሷል በኩራት። በተለይ ለሊቅ ደንበኞች መሆኑ ነው። ከበሩ በኩል ከመስኮቱ በታች ደግሞ ተራርቀው በተተከሉ 2 ግማሽ ግንዶች ላይ የተዘረጋ ጣውላ ቢጤ ያለ ለምእመናኑ። እናትሽ ዛሬ ባለ ሽፍት ናቸው አለ ዋኪኔ ጥያቄ ሳይሆን ተራረፍተ ነገር በመሰለ አነጋገር። እሱን አረጋግጠ ነው የመጣኸው አለች ብርቄ። የእሷን መልስ የሚሻ ጥያቄ አልነበረም። ብርቄ የለበሰችውን ጠቆር ያለ ስስ የወይን ጠጅ እጅግ የጉርድ ቀሚሷን ከቋንጃዎቿ ስር ወሸቅ አድርጋ ቁጢጥ ብላ ለማታው ገበያ የምታቀርባቸውን ያረቄ መለኪያዎች ውሃ በተሞላ ድስት መሳይ የእንጨት ቁና ውስጥ ነክራ እያንቡራጨቀች ታወጣለች። ተራ በተራ እየጸዱ አይ እንዲያው ሆን ብዬ ነው አለ ግድግዳ ላይ የተለጠፉትን ስዕሎችና ማስታወቂያዎች ከዚያ በፊት አይቶ እንደማያውቃቸው ሁሉ አንድ በአንድ እያጠናቸው። ባለ 5 ብሩን ሎተሪ ገዝተው ድሎን ይሞክሩ፣ ካፌኖን ለራስ መታት። ጋዜጣዎቹ ላይ ያሉ ማስታወቂያዎች ነበሩ። ብርቄ የታጠቡ መለኪያዎቿን በየጣቶቿ ሰክታ ቁጢጥ ካለችበት ተነሳች። በዋኪኔ ጀርባ በመሶቡ በኩል ወደ መደርደሪያው ስታልፍ አፈፍ አደረጋት ልፊያ እየቃጣው። ኡፍ ልቀቀኝ አለች። በቃ እናትሽ ዛሬ አይመለሱማ ዳበሳት። ልቀቀኝ፣ ይኸው ዛሬ እነዚህ መለኪያዎች ይሰበሩና። ታዲያ ለምኑ ነው እየየው ይንኮታኮቷ አለ በጎርናና ድምፁ። አሪያን ተው ጀርባ ይንኮታኮት ደንደሳም ጃውሳ። አሁን አንዷ ብትሰነጠቅ ወር ትጠፋለህ። ማ እኔ ዋኪኔ እንኳን ለአንድ አረቄ መለኪያ ለሌላም እተርፋለሁ። አረ እንግዳው ወንድ እስቲ አንዷን ጦሽ አድርጋት እስቲ ዋኪኔ በሞቴ አንዷን አጉል ተፈታተነችው። ለቀቃት። ጥቁር ነው ዋኪኔ፣ ጨለማ ፈካ ብሎ የሚታየው ቀንቀን ነው። የወፍጮ ቤቱ ዱቄት ሲቦንበት፣ ጆንያ ሙሉ ዱቄት ሲያወርድ፣ ጆንያ ሙሉ ዱቄት ሲገለብጥ፣ ጆንያ ሙሉ ዱቄት ሲጭን የሚውል ገላው ጠብድሎ ያንኑ ወፍጮን አክሏል። ታዲያ በዛ ሰውነቱ ተፈተፍ ሲል የሚያዩት የወፍጮ ቤቱ ደንበኞች አደረህን ዋኩ ተሳስተ ወፍጮውን እንዳታነሳው እያሉ ይቀልዱበታል። ሸክሙ ብቻ አይደለም እንዲያጠበደለው፣ እረፍት ባገኘ ቁጥር አለዛም ዋኪኔ ይህችን አስፈጭና ቆየኝ የሚለው ሲያጣ አድራሻው ከማማ ስንዱ ቤት ነው። እማማ ቅቅል አለ ይላል። በዚህ ሰዓት ቤት እጠብቅሃለሁ ያለው ይመስል ቅቅል። አንድ አይናማው እማማ ስንዱም አለም የለምም የለ ከምድጃቸው ላይ ወደማይወርደው ጥቀርሻ ደስታቸው ጭን መሳይ ክንዳቸውን ይልኩና በቀሚሳቸው ጫፍ ክዳኑን ካነሱ በኋላ እፍ እያሉ በረጅሙ ጭልፋቸው ከሸሆናው ሾርባ ይቀዱለታል። ተው እንጂ አይመልሱትም እማማ ስንዱ ያልጎመጉማሉ አኪኔ። ታዲያ በሰሞኔ 2 ሸሆና ልትውጥ አማረህ ምን ነው ስንዱ እንደው አሁንስ ባዛ ይላሉ ቱግ ብለው።
እሺ 30 ከፍላለሁ። 50 እሺ 40 አልኩኝ። 50 አልኩኝ። 50 እሺ እከፍላለሁ ይላል። ድስቱን ሊከድኑት ሲሉ ተሽቀዳድሞ 1 ሸሆና ይጨምሩለታል። በሉ እንጂ ከመረቁም ይጨምሩበት ይላቸዋል። ዋኪኔ ያንን ልድልድ ቅባት የሸሆና ሾርባ ግጥም አድርጎ ከጠጣ በኋላ ላንቃው ላይ የተጋገረውን ሞራ በምላሱ እየዋጠጠ ተነስቶ ይወጣል። ሽልንጉን ከፍሎ ጠብድሎ ብርቄ 1 አረቄ ቅጅልኛ አለ አግዳሚው ጣውላ ላይ እየተቀመጠ። ዋኪኔ ከቅርብ ጊዜ ወዲህ እነ ብርቄ ቤት መመላለሱን ተያይዞታል። ብርቄን እንኳን የሚያውቃት በአይን ይሁን እንጂ ከዚህ ቀደም ከምትኖርበት ካጎታ ቤት ከደብረ ማርቆስ አልፎ አልፎ እየመጣች እናቷን ስትጠይቅ ነው። ባለፈው ግንቦት እኚሁ አጎቷ ሲሞቱ ግን ከልጆቻቸው ጋር ስላልተስማማች ነው አሉ መጣ ከእናቷ ጋር ተዳበለች። ስትመጣ ታዲያ ትንሽ ምናምን ይዛ ነበር መሰለኝ የእናቷን ቤት እንደ ነገሩ አሳድሳታለች። ከውስጥም ግድግዳው በጋዜጣ ወረቀት የተለበደው ያን ሰሞን ነው። በኋላም ታዲያ እናቷ ያዝለቀቅ ያደርጉት የነበረውን የማታ መሸታ አንድ ክፍል ቤታቸውን በመጋረጃ 2 አድርጋ በቅጡ ተያይዘዋለች። ከዛ ወዲህ ነው ዋኪኔ እግር ያበዛው። እንዴ ምን እሱ ብቻ እነ ዱባለ ኮርቻውም የዘንዬን ቤት እብድ ውሻ የታሰረበት ይመስል እርግፍ አድርገው የተዉት ከዚያ ወዲህ ነው። እንጃ ብቻ ለምን እንደሆነ መልኳ እንኳን የብርቄ ያን ያህል የሚስብ አይደለም። ጤም ከማለትም አልፎ ጠቆር ያለው ገጽቷ ከሳቅና ከፈገግታ ይልቅ ፌዝና ማሽሟጠጥ ይቀኑታል። ጎመድ ብላ ወርዳ ከወደ ጫፏ ቀና የምትለው አፍንጫዋ የእሷ አትመስልም። የሌላ አሻንጉሊት ትመስላለች። ይሁን የቀበጣ አሻንጉሊት። ሞላ ያሉት ከንፈሮቿም ያን ያህል የሚስቡ አይደሉም። እንትን አስመስለዋታል። አይኖቿ ግን አንድ ነገር አላቸው። መስታወት ይመስላሉ ልበል። ብዙ ጊዜ ግን ፊት ለፊት ሰው ነው ያዩ። ሲያዩ ታዲያ አንድ አይነት ሚስጥር የሚያስተላልፉ ነው የሚመስሉት። ያ ነገር እኔ እናንተ ብቻ የምናውቀው እያሉ። ገላዋ ቀልጣፋ ነው። ቀጠን ብሎ ጥምጥም ያለች። ጉች ያሉት አይናውጣ ጡቶቿ ማፍጠጣቸው በጀ እንጂ እንደ ሁኔታዋስ ለግላጋ ወጣት ወንድ ነው የምትመስል። ብቻ እንጃ በአጠቃላይ ገጽታዋ ያን ያህል አይደለም። ግን ወንዶች ይወዷታል። እንግዲህ የሚያውቁት ነገር ቢኖር ነው አይደል? እሱን ለራሳቸው። ወር በገባ ከ5 እስከ 12ማ በዚያ ሳምንት የብርቄ እናት ከሚሰሩበት ፋብሪካ የሌሊት ተረኛ አይደሉ? አይነሳ የነ ብርቄ ቤት ይሚላል። ከዚያማ መፋጠጥ ነው። መሸብህ ሂድ መባባል። ዛሬ ግን ልብስ ሰፊው ዘለቀ የእናቱን የወይዘሮ ዘርፈሸዋልን ሙት ዓመት ሰንጋ ጥሎ ስለደገሰ ሰው ሁሉ እዛው ተሰብስቧል። የነ ብርቄ ቤትም ያለ ልማዱ አየር ገብቶታል። ዋኪኔ ታዲያ ዛሬ ቆርጦ ነው የመጣው። ቀን እማማ ጌጤነሽ አስፈጭልኝ ብለው የሰጡትን በርበሬ እንኳን ከቤታቸው አላደረሰም። ከራሱ ቤቱን አስቀምጦት የመጣው። ታዲያ ምን ያድርግ መሸበታ። ዋኪኔ የብርቄ እናት ከፋብሪካው እንደሚያድሩ ደግሞ አጣርቷል። ብርቄ 1 አረቄ ቅጅልኛ አለ አግዳሚው ጣውላ ላይ ተቀምጦ። ብርቄ እጆቿን በቀሚሷ ካደረቀች በኋላ ከመደርደሪያው ላይ የአረቄ ጠርሙስና መለኪያ አንስታ ተጠጋችው። መለኪያውን ከፊቱ በጠረጴዛው ላይ አስቀምጣ የጠርሙሱን ክዳን በእርጋታ ከከፈተች በኋላ ጎንበስ ብላ አረቄውን ትቀዳለት ጀመር። አቤት ተንኮል! አሁን ምን ትጠቀሚያለሽ? አለ ዋኪኔ በልቡ በቀሚሷ ክብ የደረት ቅድ አሾልኮ ወደ ውስጥ እየተመለከተ። ጠርሙሱን ዘግታ ቀና ስትል ቆይ ብርቄ አለና የተቀዳለትን አረቄ ጭልጥ አድርጎ ጨምሪልኝ አለ። አጎነበሰች። አቤት ተንኮል! አላውንም በልቡ የደንቡን 6 ብር አውጥቶ ከጠረጴዛው ላይ ያስቀመጠላት። አየችው፣ አያት። በቃ በጊዜ ተዋዋሉ። ብርቄ ቀና አለች። አረቄውን ቀርታለት እንደዋዛ 6ቱን ብር አንስታ ከቆጠረችው በኋላ አንዱን ካረቄው ጠርሙስ ስር 5ቱን በቀሚሷ ክብ የደረት ቅድ ቁልቁል ላከችው ለየባለቤቱ። እንዴት ይወብቃል አለ ዋኪኔ የጨርቅ ቆቡን አውልቆ እያራገበ። ደጋሚ ብርቄ ጨምሪልኝ ሊላት ዳርቶት ነበር።
ግን ሲያስበው ሲያሰላስለው የያዘው 7 ብር ከ50 ብዙም የሚያቀናጣም አይደለም። የቅድሙ 5 ብር ስትነሳለት ደግሞ አስቡት። ትዕግስት አለ ለራሱ በራሱ ጋር እንደሚነጋገር። አረቄውን በሱሱ ቀመስ አድርጎ አሁንም ትዕግስት አለ። እሺ ብርቄ አለ ለጨዋታ ለመጀመሪያ ያክል። ኑሮ እንዴት ይዞሻል ታዲያ? የፊጥኝ እንደ ሌባ ሲስቅ ደስ ይላሉ አኪኔ። ሲሰርቁ ካልተያዙ እኮ ሌብነት ይጣፍጣል። መጋረጃውን ገለጥ አድርጋ አልጋው ላይ ዘፋለችና 2 እጆቿን የኋሊት ተመርኩሳ ትመለከተው ጀመር። ልክ ነሽ፣ እሱማ ልክ ነሽ፣ ችግሩ መያዙ ላይ ነው። አረቄውን ከከንፈሩ አድርሶ መለሰው። ስትያዝ ደግሞ የበለጠ ይጣፍጣል። ፊቷን ዘንበል አድርጋ ተሽኮረመመች። ተይ 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 ተይ፣ እሱ ሲቀር ስነግርህ ቀምሰሽዋል በል። አዘንጬ ነዋ። ምን ስትሰርቂ ተያዝሽ? ፍቅር አለች ብርቄ። እግሮቿን ከነጠላ ጫማዎቿ አውልቃ አልጋው ላይ ከጭኖቿ ጎን ለጠፈቻቸውና ከጉልበቷ ወደ ቁርጭምጭሚቷ እንደገና ወደ ላይ ደግሞ ወደ ታች ታሻሻቸው ጀመር። አግድም እያየችው ፈገግ ብላ። ዝም ማለ ዋኪኔ ምን ማለት እንዳለበት ተደናግሮት። እንዴት አትለኝም አለችው ብርቄ። ፍቅር ስትሰርቅ እንዴት እንደተያዘች ለማውራት የቸኮለች ይመስል በተቀመጠችበት አልጋ ላይ ቆነጥነጥ እያለች። እንደምን አመሻችሁ አለ አዲስ ደንበኛ ግራጉሩን አሹሎ። ሸቃባ አለ ዋኪኔ እንግዳው ገብረ ሚካኤል መሆኑን ሲያይ። ገብረ ሚካኤል የቀይ ዳማ ነው። ገብረ ሚካኤል የ2 አህዮች ጌታ ነው። ገብረ ሚካኤል ተጫዋች ነው። ዋኪኔ ግን አይወደውም። ገና ሲያየው ጎፈሩ ይቆማል። ሩጥ ሩጥ ይለዋል። ጥፋ ጥፋ። ዛሬ ግን የመጣው ይምጣ አስቀድሞ 5 ብር ከፍሏል። ከማንም አያንስም። ሸቃባ አለ አሁንም በልቡ ዋኪኔ። እንዴት ነሽ ቆንጅዬ? ዋኩ ዋኪኔ በጊዜ ተጥደሃልና አለ ገብረ ሚካኤል ወደ ቤት ገብቶ ዋኪኔን ሲያይ። ዋኪኔ ዝም አለ። ነገር ቢጀምር ቃላት ቢወራወር ቀድሞ እንደሚፈነከት ተሰምቶታል። ቆዳው ስስ ነው ዋኪኔ። ባገኘው እድል ሁሉ የበላይነቱን ለማሳየት የማይሰንፈው ደልቃቃው ገብረ ሚካኤል ከሶፋው ላይ ተዝናንቶ ተቀመጠና ቆንጂት አለ። ብርቄም ትሁን ጠጄ ደጅ ጥኑም ትሁን ዘንዬ ያገኛትን ሴት ሁሉ ቆንጂት ብሎ ነው ነገር የሚጀምረው። ደስ ያለው ቀንማ ሴት አህያውንም ቆንጂት ነው የሚላት። እሽ እሽ ቀስ ቀስ ቆንጂት ጎድም ጎድም ቆንጂት እንዲህ እያለ ቆንጂት እስቲ አንድ በይኝ ተቀዳለት። ብርቄ አረቄውን ቀድታለት ስትነሳ ቀልጠፍ ባለ አኳኋን 6 ብር አውጥቶ ሰጣት። ተቀበለችው። ተያዩ። ብርቄ ያረቄውን ጠርሙስ ከመደርደሪያው ላይ ያስቀመጠችና 1 ብሩን ከስሩ ተፈችለት። የቀረውን 5 ብር ደግሞ ወደ ቦታው ወደ ስፍራው ቁልቁል ባንገቷ አላከችው። ዋኪኔ ግራ ገባው። እንዴ 2 እዚሁ ቁጭ ብዬ ድጋሚ እንዴት ነው ነገሩ? እስቲ የሚሆነውን እናያለና አለ። እሺ ዋኩ ልጅ ይሮጣል እንጂ አሉ። በልፉት በል ደረስኩብህ እኮ አለ ገብረ ሚካኤል አጠር ብሎ ሞላ ያለ አካላቱን በሶፋው ወንበር ላይ ያዝናና። አልሰሜን ግባ በለው ብለዋልም እኮ። ይሄ እኮ 2ኛዬ ነው አይደል እንዴ ብርቄ አለ። አረቄ መለኪያው ውስጥ ጉድ ያየ ይመስል መለኪያውን በሁለጣቶቹ ይዞ እያዟዟራት። ብርቄ ዝም አለች ያልሰማች ይመስል። እንግዳው ፈጠን በልበለኛ ቆንጅዬ ድገሚኝ አለ ገብረ ሚካኤል አረቄውን ጨልጦ። ተቀዳለት። ቅጂለት ለሱም አታስብ ዋኩ እኔ እስካለሁ አታስብ። ጠጣ እንደ ጌታ ሆፍጮ። ዋኪኔ አይሆንም ሊል ፈልጎ ነበር። ግብዣዳ ነው። 2 ብር ከ25 ሳንቲም ይዞ ወዳ መግባት ደግሞ ግን አፈረና ዝም አለ። ተቀዳለት። ብስ ገብረ ሚካኤልን አገሰው። ሳምቦ እስኪ ማሸሽ ነው ያገሰው። እጭ አሁንስ እነዚህ ክትፎ ቤቶች በቅባት ሊገሉን ነው አለ በስጨት ብሎ። እኔም ማያርመኝ ሳይቸግረኝ ምሳዬን ክትፎ በልቼ አክስቶ ትንፋሽን ጨረሰው። ተማረረ ገብረ ሚካኤል። ድንቄም አለ ዋኪኔ በልቡ። ቀን ምሳ ሰዓት ላይ አይቶታል ከማማ ስንዱ ቤት በልቶ ሲወጣ ያንን ሸሆና ምሳውን። እንዴት መሰላችሁ የደከመኝ ያ ወስላታ አህያ ጠግቦ ሲያሮጠኝ አለ። አሁንስ
ሁሉንም ሰባስቤ ሸጬ አንድ ቀልበጭ ያለች ታክሲ ካልገዛሁ አልሆነም። እሰይ እሰይ እኔ ልቀልበጭ ብርቄ ተናገረች። ንድድ አለው ዋኪኔ። ጉረኛ 2 አህያ ተሸጦ ታክሲ አሰበ። ሰው እንዴት ዕድሜ ልኩን ጭቃ ለጭቃ ሲሮጥ ይኖራል? አለ ገብረ ሚካኤል ወደ ኋላ ተለጥጦ እግሮቹን ሰተት አድርጎ ወደፊት ዘረጋና የዋኪኔ አይኖች በጭቃ የቦኩ ጫማዎች ፍለጋ ወደ ገብረ ሚካኤል እግሮች አዘቀዘቁ። ከይሲ አለ ዋኪኔ በልቡ። ገብረ ሚካኤል አዲስ ወተት የመሰለ ሸራ ጫማ አጥልቋል። ለካስ ጫማዎቹን ይሁሉ ይኖሯል ነገሩ። ውይ ገብሪኔ ሽክ ብለህ እንዴ አለች ብርቄ ገና አሁን ነው ጫማውን ያየችለት። ዛሬማ የምርቃት ሰዓት ላይ መላቀቅ የለም። ሙት አታስብ እንመራረቃለን አለ ገብረ ሚካኤል ጸጉሩን እየዳበሰ። ኡፍ ወንዶች ላይ እንደ ጫማ የሚያምረኝ ነገር የለም። አንዳንዶቹማ እንደ አዲስ ቤት ምርግ ቅልጥማቸው ሙሉ በጭቃ ተለውሶ ሲዞሩ አንገሸገሻት ብርቄን። እንደ ወንዱ አህዬ አለ ገብረ ሚካኤል ልክ ብላ ሳቀችለት ብርቄ። ዋኪኔ ቀስ ብሎ ጎንበስ አለ። ቦት ጫማው በጭቃ ተለውሷል። አቤት አምላኬ አለ። ከጉልበቱ በታች ያለውን ገላውን ጠላሁ። እግሮቹን የኋሊት አጥፎ ጫማዎቹን ከተቀመጠበት አግዳሚ ወንበር ስር ሊደብቃቸው አሰበና ሲነቃነቅ የባሰ አይን እንዳይስብ ሰጋ። ለዛች ደቂቃ ምትሃተኛ ቢሆን አቤት ደስታው! ድራሹን ነበር የሚያጠፋው ያንን ቦት። ዋኩ ተጫወት አለ ገብረ ሚካኤል። ዋኪኔ ጨዋታ መቀየር እንዳለበት ተረድቷል። ገብረ ሚካኤል እያጠቃ ነው። ዛሬ ቀን እኮ ከወንዱ አህያ ጋር ብቻህን ሴቷ ምን ሆናበት ይሁን ብዬ አስቤ አለ ዋኪኔ በዚያ በሚያስገመግም ድምፁ። የሚናገረውን ሲያሰብ ቆይቶ የተሻለ ነገር ቢያጣ አለች ምን ትሆናለች ብለህ ነው? ከቤት ውላ ነው ሸክሙ ቀርቶ አለ ዋኪኔ። አይበቃም ብለህ ነው እስከ ዛሬ የተሸከመችው? ታዲያ አጭሩን የቤት እመቤት አድርጊያታለሁ አትለኝም? ዋኪኔ ሲናገር ብርቄ ሳቀች። ደስ አለው ዋኪኔ። አርግዛ ነው ቀኗ ደርሷል። ነገ ከነገ ወዲያ ሳትወልድ አትቀርም። ጠርጥሬያለሁ ቀኑንም ይዘዋልና አባትየው ማን ይባላል ብላ ሳቀች ብርቄ። አሁንም ገብረ ሚካኤል ተናደደ። ምን ነው ዝም አልክ? በል እንጂ ቀኑን ስታውቁ አባቱ ጠፋሳ። ዋኪኔ ያረቄውን መለኪያ አንስቶ ጨለጠው። ሞቅ አለው። ምን ይታወቃል ብለህ ነው? እሷ እንደሆነ በየወፍጮ ቤቱ ነው የምትውል አለ ገብረ ሚካኤል ብላ ብርቄ ሳቀች። ቤቶች አለ አዲስ ገበያተኛ። ይግቡ። ውይ አባ ይግቡ አለች ብርቄ የእናቷን የነፍስ አባት ከበር ስታይ ከተቀመጠችበት ብድግ ብላ። የኔይቱ እንደምን አመሸሽ? እንደምን አመሻችሁ? በእግዚአብሔር አሉ አባ። እነ ዋኪኔ ተነስተው ተቀበሏቸው። አባ መስቀላቸውን ከደረቡት ጋቢ ስር ፈልፍለው አውጥቶ አሳለሟቸው። እዚህ ቀመጡ አባቴ አለ ገብረ ሚካኤል ሶፋ ወንበሩን ለአባ ለቆ ዋኪኔ ጎን ከጣውላው ወንበር ላይ ተዛወረና አባ ለሱም የነፍስ አባቱ ናቸው። የኔይቱ ተርሲ ተወልድ የለችም እንዴ አሉ አባ የብርቄን እናት በክርስትና ስማቸው እየጠሩ። ዛሬ ስራ ነው እኮ የምታድር አለች ብርቄ። አይ የእኔ ነገር ተረስቶኛልና ለካ ዛሬ አቦ ናቸው። ይህ ድንቅ አሉ አባ። ለመሆኑ የእግሯ ቁስል ደረቀላት? አረ ምንም አልተሻላት። ሰውነቴን ሁላ ብርድ ይለኛል ስትሉላ በመጨረሻ በግድ ነው ተነስታ ሄደችው አለች ብርቄ። ምን ነው ምን ሆኑ? እኔ እኮ አልሰማሁም አለ ዋኪኔ። ባለፈው ሳምንት ከሰዓት በኋላ ዝናብ ሲያንጠባጥብ ከውጭ የተሰጣህን ልታስገባ ሮጣ ስትወጣ ይሄ ጠልፎ ጣላት አለች ብርቄ። ተጎድተዋል እንዴ አለ ዋኪኔ። አይ እሱስ ትንሽ ቁስል ነበር አልድን አለ እንጂ አለች ብርቄ። ሰበብ ነው እንጂ ሰው በገዛ ደፉ ወድቆ እንዲሆናል አሉ አባ። እንግዲያማ ምን እሰራለሁ ብሄድ ይሻላል ፈልጊያት ነበር አሉ አባ በተቀመጡበት ቆነጥነጥ ብለው።
ዝም አሏቸው። ልጆቼ ደህና ናችሁ? ገብርዬ ደህና ነህ? አህዮችህስ? ደህና ብርቄ፣ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል አባ እንደማይሄዱ ስለገባው ተስፋ ቆርጦ። አይ ይጨልማል እባክህ፣ አይመሽብኝም ብለህ ነው? ውጭውን ብርድ ነው። አዎ ውጭውን ብርድ ነው፣ ትንሽ ተጫውተው ይሄዱ አለ ዋኪኔ መሃል ገብቶ። ገብረ ሚካኤል ገላመጠው። ለወይዘሮ ዘርፈሿል ሙት ዓመት ምን ነው አላየሁህ አሉ አባ ገብረ ሚካኤልን በተቀመጡበት ጋቢያቸውን እያስተካከሉ። አረ ከዚያው መምጣቴ ነው፣ እንደው ባንተያይ ይሆናል። ነፍሳቸው የዘላለም ቤት ትውረስና ያ ልጃቸው እንዴት አድርጎ መሰላችሁ ሙት ዓመታቸውን ያወጣው። አረ እንደው ስንት የተባረካለ በየቤቱ ድንቅ አሉ አባ ገብረ ሚካኤል። የአባ አዝማሚያ አላማረውም። ባገኙት ጊዜ ሁሉ የሙት ዓመት ወይ የሌላ ድግስ ዜና ሳይለግሱት አልፈው ታያውቁ። ታዲያ ለነገር ነው የዛሬ 2 ዓመት የሞተችውን የባለቤቱን ያስናቀችን ሙት ዓመት ሲደግስ ታው ገብሬ፣ አረ እንዲህ አይደለም ደንቡ መጓደል የለበትም፣ አንድዬ ባይላትና ባትሰነብት ነው የወለተ ጊዮርጊስ ሙት ዓመት እንዲህ በቀልድ ዋ አያለመታደል እያሉ የነዘነዙት ትዝ ይለዋል። የዛን ጊዜ ጭንቁ ታዲያ አይነሳ። ግራ ግብት ሲለው እንዴት ይሻለኛል ታዲያ አባ ይላቸዋል። አታስብ ገብሬ፣ አንድ ገንቦ ጠላና አንድ ድፎ ይበቃል። ተው እንጂ ተው፣ አንድ 20 እንጀራማ አስፈላጊ ነው ገብሬ። መቼም ብታንስም ጠቦት ነገር አርደህ ሳይበዛ ወጥ ቢጤ ብታስይዝባት ጥሩ ነው። ተዋ የሞተ ተጎዳ። አያንተ ነገር ለፍታት እኮ ትንሽ ገንዘብ ማስፈልጉ አሁን አልተጀመረ። አይ አባ እኔ ሁሉ አልችልም ሲላቸው ምርር አድርጎ ያጎደለው ደስ አይበለው። አሁን ማን ይሙት ለዚህም አትበቃ ሆነህ ነው? ከወለተ ጊዮርጊስ ነፍስ አህዮች በለጡ። ለምን አንዷን አሸጣትም ገብሬ? ሟች ዘመድ የለው ይላሉ ከንፈራቸውን ይመጡና። መጽሐፉ እኮ ይታፍቅሮ ለዓለም ሲል የዋዛ መሰለህ ወይ ዛህሎ ውስተ ዓለም ሲል ለቢያስ መሰለህ? ወዮልህ ቤት ንብረቴን ብትል ማለቱ አይደል ሲሉት ወዲያ ወዲህ ብሎ የተባለውን የሚያህል ባይሆን እንደ አቅሙ የባለቤቱን ሙት ዓመት አወጣ። ታዲያ ከዛች ጊዜ ወዲህ የትም ያገኙት የት ስለ አንድ ድንቅ ሙት ዓመት ደማቅ ስነ ስርዓት ሳያወሱለት አይለቁትም። የተባረከ ሲሰጥ እንዲህ ነው ድንቅ አሉ አባ። ይህን አይነቱን ብሩክ ነው መጽሐፉ። ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ይነብር ያለው። ልክ ነው ሁሉ ራሱን በወደደበት ዘመን አለ ዋኪኔ። ገብረ ሚካኤል ገላመጠው። ይጠጡ እንጂ አባ። ቆንጆ ማነሽ ብርቄ ደገሚያቸው አንዳንድ ብለን በጊዜ ወደ የቤታችን እንክተት። ልጅቱን ብቻዋን ነች፣ በጊዜ ዘግታ ትተኛ አለ ገብረ ሚካኤል። ሁለቱን አሰናብቶ ተመልሶ ሊመጣ አስቦ ድንቅ አሉ አባ። በጊዜ እንውጣላት አሉና አረቂያቸውን ጨለጡና ሌላ አስሞሉ። ለዋኪኔም ቅጅለት የውጭውን ብርድ አይችለውም አለዛ አለ ገብረ ሚካኤል ቀልጠፍ ብሎ። ዋኪኔ ተደነጋገረው። ገብረ ሚካኤል በዘዴ እንደ ሕፃን ልጅ በልበል ብሎ አዋክቦ ሊሸኘው መሆኑ ገብቶታል። ቆያለሁ እንዳይልም ሰዓቱ ረፍዷል። አባስ ምን ይላሉ? እንዳይወጣ ደግሞ እንዴት? የመጣው ይምጣ፣ አባም ያሻቸውን ይበሉ። ምን ይመጣል? ቢበዛ ዋኪኔ ተጨነቀ። አባና ገብረ ሚካኤል ድንገት አረቂያቸውን ጨልጠው ብድግ ሲሉ ዋኪኔ በተቀመጠበት ሽቅብ ይመለከታቸው ጀመር ተራ በተራ። እኔ ትንሽ ቆያለሁ፣ ማን ነው ሰው ጠብቃለሁ አለ። የምን ሰው ነው ከመሸ ወዲያ አለ ገብረ ሚካኤል በመገረም አይነት። ዋኪኔ የተጠበበ ማምለጫ ፈላለገ። አረ ተነስ እንጂ ልጅቷም ትተኛበት፣ አባንም አስቆምናቸው እኮ በል እንጂ ገብረ ሚካኤል አጣደፈው። ዋኪኔ ብልጭ አለበት። ተነስቶ ገብረ ሚካኤልን በዛ በሰፊ መዳፉ በጠፊ ቢያቃጥለው አንጀቱ በራሰ። ግን ከዛ በኋላ ምን ነው ቢባል ምን አደረገ ይሊል? ምን የምትጠብቀውም ሰው ካለ ከውጭ ጠብቀው እንጂ በሰው ቤት እንዴ? አጣደፈው ገብረ ሚካኤል ዋኪኔን። እናንተ ተቆዩ እንደሁ እኔ ልሂድ አሉ አባጺማቸውን በመዳፋቸው እየላጉ። አረቆኝ እንሸኞታለን። ባላረቄን ጨልጥና ተነስ፣ አባንም እንሸኛቸው። ብርቄም በጊዜ ትዝጋ በሯን።
እናቷ እንኳን በሌሉበት አይደል እንዴ አባ? ልክ ነህ አሉ አባ። ዋኪኔ ተስፋ ቆረጠ። ከዚህ በኋላ መከራከር ቁረጡልኝ ነው፣ ቁርጡን ወቁልኝም ነው። አባ ደግሞ ከጠረጠሩ ለነፍስ ልጃቸው ለብርቄና ቱስ ማለታቸው አይቀርም። ከይሲ አለ ዋኪኔ። አረቄውን አንስቶ ጨለጠው። አንጀቱ ተቃጠለ። እትዬ ብርቄ አለች አንድ ትንሽ ልጅ አንገቷን በበሩ አስገብታ። ማን ነው አለች ብርቄ ከተቀመጠችበት ተነስታ በሩን ከፈተችና ልጅቷ የገብረ ሚካኤል ጎረቤት የጋሽ ደርቤ ትንሿ ሴት ልጅ ነች። አባባ ልኮኝ ነው ጋሽ ገብሌ ካለ ሂጂና ጥሪው ብሎኝ ነው አለች ብርቄን ሽቅብ እያየች። የጋሽ ደርቤ ልጅ ስትናገር ምላሷ ዳንኪራ ይመታ ይመስል ፊደላቷን ገራጋግጣ ነው የምታልፋቸው። ማን ነው ምንድን ነው አለ ገብረ ሚካኤል ወደ በሩ ጠጋ ብሎ። አባባ እንዳለ ቶሎ ድረስ ብሏል። አህያዋ ምጥ ይዟታል ብሏል። በሩጫ ተሸክማ የመጣችውን ዝርክርክ መልእክቷን ቁርጥ ከሚል ትንፋሿ ጋር አደባልቃ ዘረገፈችው። ገብረ ሚካኤል ተደናገጠ። ሊወጣ ካለ በኋላ ዕቃ እንደረሳ አይነት መለስ አለና በሹክሹክታ ገንዘቡን 5 ብሩን አላት ብርቄን። የምን 5 ብር ጠየቀችው። አባና ዋኪኔ ይመለከቷቸው ጀመር ብርቄንና ገብረ ሚካኤልን። አሃ ብሎ ወጥቶ ሮጠ ወደ አህያዋ እየተራገመ። ኡፍ አለ ዋኪኔ። ሰውነቱ መለስ አለለት። ተደላድሎ ተቀመጠ። ተቆያለህ መሰል አሉ አባ በቆሙበት ቁልቁል ዋኪኔን እየተመለከቱ። አዎ ትንሽ ታመሽ እንደው። አይ አልቆይም። እንግዳው አብረን እናዘግማለን፣ እግረ መንገድን ትሸኘኛለህ ብለው ተቀመጡ። ዋኪኔ ብሽቅ አለ። ገብረ ሚካኤል ሲሄድ አባም ተከትለው ይወጣሉ ብሎ ተማምኖ ነበር። በሽታ አላቸው። ብርቄ ብሎ አረቄ ያስቀዳ ዋኪኔ ለአባም ለራሱም። ብርቄ መጀመሪያ ለአባ ቀጥላ ለእርሱ ቀድታ ቀና ስትል ሳቃለችለት። ደስ አለው። አሁን አባ 1-2 ብለው ሲሰለቻቸው ይወጣሉ። ከዛ ብርቄ እርጉዝ ኖራለችና አሉ አባ። ማ ዋኪኔ ከሄደበት ሐሳብ ተመለሰ። የገብሬ አህያ አዎ 3 ሆኑለት ማለት ነው አሉ አባ ከፊት ለፊታቸው ባለው የግርግዳ ላይ አይኖቻቸውን ተክለው ውስብስብ የሂሳብ ስሌት እንደሚያሰሉ አይነት። አለ ዋኪኔ። አይኑ ብርቄ ጋር ነው፣ የእሷም አይን ከሱ። ከዛው ከሰፊው አልጋ ግርጌ ሰብሰብ ብላ ተቀምጣ ታየዋለች፣ ያያታል፣ ይነጋገራሉ በመላ። አሁን ድጋሚ ታረግዛለች። ምን አለ በሉኝ፣ ዋዛ አህያ አይደለችም አሉ አባ። አዎ ከበረታ አለ ዋኪኔ አይኖቹን ከብርቄ ሳይነቅል። ፈገግ አለችለት። ፈገግ አለ። ሁለመኗ ቁንጅና ሆኖ ታየው። ያ ነገር ያ እኔ እናንተ ብቻ የምናውቀው ያ እያለ መስታወት አይኖቹ አናገሩት። በል እንጂ ጎጠጎጠ ጡቶቹ አጠሩት። እስቲ ጫፌን ወንዲለዋ ገለዋ ደግሞ ተናገረው። ሁሉም በቃፍ አውጥቶ የሚናገሩት መሰለው። ያለች እንደው ማቆሚያ የላትም አሉ አባ። ማ የገብሬ አህያ እንደ ባለቤቷ ነዋ። ዋኪኔ እንደገመተው አባ ሁለተኛዋን መለኪያ እንደሸኙ ዋኪኔ እኔ ብሄድ ይሻላል፣ አንተ ሳትቆይ አትቀርም አሉ። ጋቢያቸውን ወደ ትከሻቸው እየሰበሰቡ ተነሱና ጭጭ አላቸው። በሉ ደህና ደሩ የኔይቱ፣ ደህና ደሪ። ታዲያ በጊዜ በርሽን ዘግተሽ ተኚ፣ ስትመጣ ንገሪያት ለትርሲተ መምጣቴን አሉ። እሺ አለች ብርቄ አባን ለመሸኘት ወጥታ ከበር ቆመችና ማነሽ የኔይቱ? አባ መለስ ብለው በሹክሹክታ ያወሩ ጀመር ከብርቄ ጋር። ከውጪ ስለሆኑ ዋኪኔ ምን እንደሚሉ መስማት አልቻለም። ከተቀመጠበት ሆኖ ብርቄ ገልጣ ከተወቹ አልጋ ጀርባ መጋረጃ ጀርባ አልጋው ይታየዋል። አረንጓዴ ባለሸንተረር ልብስ ለብሶ ሳያውቀው ከተቀመጠበት ተነስቶ ወደ አልጋው ሄደ። ብርቄ የተቀመጠበት የነበረው ቦታ ለየት ብሎ ይታያል። የግማሽ ቅርጽ ይዞ ጎድጉዶ የብርቄን ቅርጽ። ዋኪኔ ቀኝ እጁን ሰደድ አድርጎ ዳሰስ አደረገው። እንደ ሞቀ ነው የብርቄ ሙቀት። ቡጢ የሚያክል ስሜት በደረቱ ሽቅብ ቁልቁል አለበት። ፊቱን አዞረና ጎድጓዳው ቦታ ላይ ቁጭ አለበት። ይህን ጊዜ ታዲያ ከውጪ የሶስተኛ ሰው ድምፅ የሰማ መሰለው።
ወዲያው አዲስ መጤው ወደ ውስጥ ዘለቅና እግዚአብሔር ይወድልሃል፣ አሁን እግዚአብሔር ይወድልሃል የምትሰራውን ስራ አንባረቁበት። በብርቄ አልጋ ላይ በተኮፈሰው ዋኪኔ ላይ በዚህ ዕድሜ አንተን ፍለጋ በየመሸታ ቤቱ ስቆረቁር ልደር። አዲስ መጤው የወፍጮ ቤቱ ባለቤት የዋኪኔ ጌታ መርኩዛቸውን ወደፊት ገትረው ይዘው በንዴትና በእልህ ወለሉን ወጋ አሁንም ወጋ ድልቅ ያደርጉታል። ምንም የሚሉት ፈሊጥ ነው የሰው በርበሬ ወስዶ ከቤት ማሳደር። ወይ አንደኛህን እንደዛ ወስላታ ሌባ እንደነስሮ የደንበኞቼን እህል ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረህ ከሆነ ንገረኝ፣ ቁርጡን ንገረኝና መፍትሄውን ልፈይድ። አረ እኔ መሸብኝና ዋኪኔ ጀመረ። ተው ዘዴያችሁን መጠጣሁት። ከደንበኞቼ ከሰፈሩ ልታቆራርጡኝ ነው እንጂ ከመሸ መጥተው በርበሬን ውለድ ሲሉኝ ሴትዮዋ ከየት ላምጣው ደግሞ መሽቶብኝ ይላል። የሚመሽብህ ከሆነ ከመጀመሪያው ለምን ተቀበልካቸው? ደግሞስ ቢመሽ በዚያው ከወፍጮ ቤቱ ያድራል እንጂ ያንተ ቤት ያደራ ቤት አይደል። ሰውየው በንዴትና በእልህ ይንቀጠቀጣል። መንቀድ ልቀንስ ብዬ ነው በጠዋት ጀንበር ላደርስ እኮ። አረ ጀንበር አትውጣልህ፣ እውነት ይሄ ጊዮርጊስ እንዳለ ጀንበር አትውጣልህ። ደንቦ ጀንበር ይለኛል። ብቻ ጥፋተኛው እኔ ነኝ። ለማንኛውም ጠዋት እንነጋገራለን። አሁን ቶሎ ካስቀመጥክበት ስርቻ ሄደህ የሴትዮዋን በርበሬ ከቤት አድርስ። ምን ታደርግ? እኔ ነኝ ምን ታደርግ? ከፊታቸው ያለውን ሁሉ በምርኩዛቸው እየጠነቆሉ ዞሮ ወጡ ሄዱ። ዋኪኔ በቆምበት ደርቆ ቀረ። አትበሳጭ አይዞህ አሉ አባ። ወትዕግስት ግብር ፍጹም ባቲ ይሏል። ታገስ የኔ ልጅ፣ የሰው ገንዘብ መጥፎ ነው የኔ ልጅ፣ ወዲያ እድርስና ተገላገል። አባ ያጽናኑት ጀመር። ወንህነኒ ይደልወነ ንትፋቀር በበይናቲ ቀጠሉ አባ። እኛም ከትዕግስት ጋር እንፋቀር ሲል ነው ልጄ። ዋኪኔ ምንም አልተናገረም። ጨርቅ ቆቡን ከጣውለው ወንበር ላይ አንስቶ ወጣ። 2-3 እንደተራመደ ለብርቄ የሰጣት 5 ብር ትዝ ብሎት መለስ ሲል ከውስጥ ድምፅ ተሰማው። የኔይቱ ነይ እስቲ ወዲህ አባ ነበሩ። ደንገጥ ብሎ ቆመ ዋኪኔ። ቆይ እንጂ እንዴ! አረ ቆይ በሩ ልዝጋው። ድንቅ አሉ አባ። በሩ ከውስጥ ተዘጋ፣ ተቀረቀረ። ዋኪኔ እንዴት ዞሮ መንገዱን እንደቀጠለ አያውቅም። የሰማውም ማመኑ ከብዶታል። አባና ብርቄ ጉድ ነው፣ አባና ብርቄ ይላል አሁንም እየደጋገመ። ከፊቱ የሚመጡ አንድ ሴትዮ ዋኪኔዬ እንደምን አመሸህ ሲሉት ነው ከእንቅልፉ የባነነው። ደህና ከየት ነው ማለት ከመሸ ደህና። ተደነባበረ። አሞኝ ሰነበተ እባክህ። ጤና ጠፋ አልቻልኩም። በል ደህና አደረ ዋኪኔ ብለውት አለፉ። ዋኪኔ ባለበት ዞሮ ይመለከታቸው ጀመር ሴትዮዋን። ድንጋጤም ፍርሃትም ደስታም ሳቅም ሁሉም ተሻሙት። ሴትዮዋ ወደ ቤታቸው ደረሱ። ሮጠ ዋኪኔ ከዛ ስፍራ ጠፋ። ከጨለማው ውስጥ ገብቶ ተሰወረ። ሮጠ እየሳቀ። አባባ ቄሱ ዳቦ ሲቆርሱ እልም ድልቅ ታየው። ቤታቸው ሲደርሱ ሴትዮዋ ትርሲተ ወልድ የብርቄ እናት አባባ ቄሱ ዳቦ ሲቆርሱ እያለ ዋኪኔ እየሮጠ ከጨለማ ውስጥ ገብቶ ተሰወረ።